በጉዬ ሰማይ ነው ነገራችን ላይ ከስር ማለት ነው ትበለጥጋለህ ምን ትላለህ እየተባለ እየከሰረ ራይድ ተጠቃሚ ሆነ በደንብ እሱ ከዛ በኋላ ሊመለስ በጋሻው አጀስት ተደረገ እኔ በደንብ አውቃለሁ እመለሳለሁ ብሎ ስለከሰር ከተመለሰ የኦርቶዶክስ ሰባኪ ትሆናለህ እናያለን የአባቶች ስልጣን ስለሆነ ማለት ነው ከዛ ሊመለስ ተብሎ አንድ ቀጠሮ ላይ አንድ አባት ቀሩ ሳይችሉ ከዛ በጋሻው ታስሮ የሆነ ቦታ ሄደ ዝቃባችሁ መንግስት ነው ወሰደው ሲመለስ ግን ሚሊኒየም አዳራሽ ፕሮግራም ተዘጋጀለት እኔ አንዱ ልንገራችሁ እኔ ውሸት አልወድም እንዳልኳችሁ ነገ ሊሄድ ይችላል ነው ውሸት አልወድም አብይ በቤተ መንግስት በሰበሰበን ጊዜ አንድ ግልጽ ነገር ነበር የነገረን እኛ ፕሮቴስታንቶች ያኔ ከክፍለ ሀገርም ከአዲስ አበባ ዙሪያም ከአዲስ አበባም ያሉ ጴንጤዎችን በጠቅላላ አምጡና ከተማውን አጨናንቋት ፍቃድ እንደሰጣችሁ በጥብጡ ከተማውን አለ ይሄው እግዚአብሔር ፊት ሆኜ ነው የምነግራችሁ እግዚአብሔር ፊት ሆኜ ነው የምነግራችሁ በምንም አምጡ ልክ ሬቻው ላይ እንደሚደረገው ማለት ነው በሬቻው ትዝካላችሁ እንደዚህ በእስልምናም ከሌላ ቦታ የሚመጡ ሰዎች ይታያሉ ግን የተባለው ግልጽ ነው አምጡና ሚሊኒየም አዳራሽ ላይ እንዲያርጉ ሲባል የዛን ቀን ያቀጠሩ ሚስ የተደረገው ነገር ልንገራችሁ ቃልዮትና መካነ ኢየሱስ አንድ ነገር ተናገሩ እኛ ህዝባችንን ሳናማክር የምንወስነው ምክንያቱም በቃልዮትና በሙሉ ወንጌል የበላይ አካል ህዝቡ ነው ህዝቡን ሳያማክሩ የሚመጣ ነገር የለም የሚወስኑት ውሳኔ የለም ቄሶቹ ስለዚህ ያቀጠሩ አሙና በጥብጡ ከተማውን እውነት ይሄው እግዚአብሔር ፊቶኛ የምናገር አውኩ ከዛ በኋላ እኔ ፍቃድ ሰጣቸዋለሁ እንደ ሃይማኖት እንድትቆጠሩ አደርጋቸዋለሁ አለ አያችሁ በውከትና በአመጽ ከዛ በኋላ ልንገራችሁ የበጋሻው ፕሮግራም ተዘጋጀ ያ ፕሮግራም በጋሻው ሲደረግለት ወደ 40 ሚሊዮን ብር ነው ሰብስበው ይሰጡት አሁን በጋሻው እኮ እንደሚጠግበው እኮ ሌላ እንዳይመስላችሁ በታክሲ መሄድ ጀምሮ ነበር አው መንግስት በእውነት ፕሮቴስታንቶች ጤነኞች ቢሆን ነው ልብሱን አውልቅ በቃ ኦርቶዶክስ ወጥታል አይደለ ልብስ አውልቅ መስቀሉን አውልቅ የሷ ነው ዓለም አቀፍ መለያዋ ነው አይከኗ የሷ ናቸው ይሉት ነበር ግን ይውላችሁ በጋሻው ሲያጭበረብሩ ማነው ስሙ ሲያጭበረብሩ ሙሉ ሰሩት አየ ስለዚህ አሁን ሰሞኑን ለምሳሌ ማነው ስሙ የሆነ ኮንፈረንስ ቢያደርግ ባታምኑ 5% ቢሆን ነው የሱ ቡድን 95% ውስጥ ለውስጥ ይጻጻፋሉ ፕሮቴስታንቶች ናቸው ዶሚኔት አድርጉ ይባላሉ በነገራችን ላይ መድኃኒዓለም አንድ ቀን ኢትዮጵያ ይመጣና የህዝብ ቆጠራ ያደርጋል በነገራችን ላይ እኔ በአሁኑ ሰዓት ከፕሮቴስታንቱ ኦልኒጅሰስ እና ዋቄፈና እየበለጠ ነው ነው ማሰብ እየወሰደባቸው ስለዚህ ቅዱስ ቤተክርስቲያንን ትምህርቷን ትውልድ ካወቀ ሁሉ ሰው ኦርቶዶክስ ነው የሚሆነው በነገራችን ላይ ስፔሻሊ ክርስቲያን ምናምን የሚለው ሁሉ ትምህርቷን ሰከን ብሎ ጆሮውን እዚህ የተለጠፈውን ነገር አጥፍቶ ቢሰማ ኦርቶዶክስ ነው አንዳንዶች ደግሞ ቁልጭልጭ ያዲዱ ብለው ለመስፈን ማለት ነው ያዲዱ ብለው ለመስፈን ቁልጭልጭ ይላሉ እኔ ልንገር እኔ አይቼ ነው የመጣሁት አንደኛ መጽሐፍ ቅዱስን ስትፈትሽ ታጠዋለህ ልሳን መጽሐፍ ቅዱስ ላይ ስታጠና የማማ ነገር ነው ትዝ ይመለ ልሳን ሊዝጋው የሚለው ትዝ ይላል ልሳን የሚለው ጡጡጡ ሻዳዳዳዳ የሚል መጽሐፍ ቅዱስ አይደል ጥምቀት በእምነት ብቻ የሚል ስትፈልገው የለም መጽሐፍ ቅዱስ ላይ በጸጋ ብቻ የለም መጽሐፍ ቅዱስ ላይ በክርስቶስ ብቻ እቺን በክርስቶስ ብቻ የምትለዋን ላብራራላችሁ በክርስቶስ ብቻ ስለ ቤዛነቱኛ ነገርኳችሁ ክርስቶስ ነው የሰራው ግን አንድ ሰው የዘላለም ሕይወት ለማግኘት የሚያደርገው ነገር ቤዛ የሆነ ከተከፈለለት በኋላ መስራት አለበት ምን አይነት በግንዱ ላይ ያለ ሰው ፍሬ ማፍራት አለበት
ፍሬ ባፈራስ ይወገዳል። አያችሁ ዋን ሴቭድ ኦልዌይስ ሴቭድ ስለሆኑ ነው እነሱ ድነት አይጠፋም ብለው ስለሚደሰኩሩ ነው። እኛ ቤዛ የሆነ ሌላ አለ ብለን አታስተምርም ቅዱስ ቤተክርስቲያን። ግን በክርስቶስ ብቻ የሚለው ነገር ምንድን ነው ብላችሁ ስጠይቁ ዋን ሴቭድ ኦልዌይስ ሴቭድ ነው። ይሰራው አልሰራው መንግስተ ሰማያትን ዘሞትኩ አልዘመትኩ እንደፈለኩ መንግስተ ሰማያት ነኝ ብሎ ያስተምራሉ ማለት ነው። ዋን ሴቭድ ኦልዌይስ ሴቭድ። ይሄ ደግሞ በቤተክርስቲያን ካሉት ሚስጥራት ከሰባቱ ሚስጥራት አንዱ ሚስጥረ ንስሐ ነው። በማን በካህን የሚፈጸም ይሄንን ለመምታት የተዘጋጀ ነው ዋን ሴቭድ ኦልዌይስ ሴቭድ። ትውልድ ኃጢአት የለም ብሎ ሲዋሽ ችግር የለበትም፣ ሲያጭበረበር ችግር የለም፣ ሲዘሙት ችግር የለበትም ምናምን። ካህኑ እንደፈለገ ቢሆን አንድ ነግሬያቸዋለሁ። የእነ እስራኤል ዳንሳ ዋና ኃላፊው ፓስተር እሸቱ የሚባሉ ከቤት ሰራተኛቸው ወልደው ሚስታቸውን አባረዋታል። ግልጽ የሆነ ትምህርት ነው የምናስተምረው። ፕሮቴስታንቲዝምን በፕሮቴስታንት መነጽር ነው እየተናገርኩ ያለሁት። ስለዚህ ክብር ለእግዚአብሔር ብቻ የሚል ጥቅስ የለም። ክብር ለሚገባቸው ክብር ስጥ፣ እናት አባትን አክብር። ክብር ለእግዚአብሔር ብቻ። ለእናት አባት የምንሰጠው የምን ክብር ነው? የአባትነት የባህሪ ክብር የምንሰጠው ለእግዚአብሔር ብቻ ነው። በደንብ ስሙ። ግን ክብር ለእግዚአብሔር ብቻ የሚል የለም። ክብር ለሚገባቸው ክብር ስጡ። ጥቅሱን እንደው ንቅ ብታደርጉት የጎዳና ላይ የሚለፈልፍ ሁሉ ጥቅሱን አያውቀው። ስለዚህ ምን ልላችሁ ነው? በገዛ እጃችሁ አትተርጉሙ። ይሄ ፕሮቴስታንታዊ በገዛ እጃችሁ ሎጎ አታዘጋጁ። ቤተክርስቲያን የቱ ነው ሎጎ ብላችሁ ሰርች አድርጉ። በገዛ እጃችሁ እንትን አታደርጉ። ዋጋ ትከፍላላችሁ። እንደነ ትዝታው አሁን ትዝታው ኦርቶዶክስን ያቃታ ሰሞኑን የስስትና የድመት መስዋዕት ታቀርባለች የሚል ይሄው ኦርቶዶክስን ነው እሱ አመቺሳ አውሊያ ምናምን ነው የሚያውቀው። እንግዲህ ቃል ኪዳኑን የሚያድስ መስከረም ሲመጣ ግልጽ አማርኛ የምነግራችሁ አውሊያ ነው የሚያድሰው። አይ ኦርቶዶክስ ግን ምን ታደርጋለች? ተማር፣ አጥና። ሳያውቋት ነው የወጡት። እነኝ ኦርቶዶክስ ብለህ የራስን ነገር አትስራ፣ የራስን ዲዛይን አታድርግ፣ የራስን የመሰለን ነገር አታድርግ። አዲስ ከበሮ ልስራ አትበል፣ አዲስ ጸናጽል ልስራ አትበል፣ አዲስ ሎጎ ልስራ አትበል። አዲስ በነገራችን ላይ ልብሷ ይታወቃል። የቅድስት ቤተክርስቲያን የተቀመጠልሃል በሱ ነው። ራስን ለመግለጥ ግን የቤተክርስቲያን ሎጎ ተጠቀም። ራስን ለመግለጥ ግን ራስን ለመግለጥ የቤተክርስቲያን የራስን ፎቶ ተጠቀም። ራስን ለመግለጥ ግን አዲስ ነገር አትፍጠር፣ አዲስ መስቀል አታዘጋጅ። ይሄ ግልጽ የሆነ ትምህርት ነው። ውሃ እየጠጣችሁ ስሙኝ። ሼር ኮፒ ሊንክ አድርጉ። እኔ በፕሮቴስታንት መነጽር ነው የተናገርኩ ያለሁት። በደንብ መምህር ገብቶታል ሐሳቤ? አዎ ተረድቻለሁኝ። ትንሽ ልበልና እኔም በጠዋት ስለምነሳ ልውጣ ከትልቅ ይቅርታ ጋራ። በመጀመሪያ ያው ቃለ ሕይወት ያሰማልን፣ መንፈሳዊ ቅናቱን ቁርቋሮና ለቤተክርስቲያን በዚህ ልክ በእምነትና በድፍረት መናገሩን ከልብ አደንቃለሁኝ። ሁላችሁንም ባላችሁበት እግዚአብሔር ሰላም ይብዛላችሁ። ጥቂት ነገር ልበልና እንግዲህ ልውረድ። እኔ እንደ መነሻ ሐሳቤ የሚሆነው እንግዲህ ጌታ ከተናገረው ኃይለ ቃል ውስጥ በዚህ በማቴዎስ ወንጌል ምዕራፍ 24:44 ላይ ለደቀ መዛሙርቱ የተናገረው አንድ ቃል አለ። የሰው ልጅ በማታስቡበት ሰዓት ይመጣል የሚል ይሆናል። ጥቂት ደቂቃ ነው ሁላችሁም ብታዳምጡኝ። በየትኛውም ቤተ እምነት ውስጥ ያላችሁ እህት ወንድሞቼ አንድና አንድ ወንጌልና ወንጌሉ ላይ ብቻ ነገረ ምጽአቱን አስመልክቼ ነው ጥቂት ነገር የምለውና በትዕግስት እንድታዳምጡ ጋብዛችኋለሁ። በዚህ አሁን በማስተላልፈው ጥቂት ደቂቃ ወንጌል ላይ ጥያቄና መልስ አልቀበልምና ወንጌል ነው ብላችሁ አዳምጡት። በኋላ መምህሩን ቢኒን የምጠይቁት ሐሳብ ካለ ጠይቁታላችሁ። ግን ትምህርት ነው። ጌታ ለደቀ መዛሙርቱ ከተናገረው መለኮታዊ ቃል ውስጥ
የሰው ልጅ በማታስቡበት ሰዓት ይመጣልና በማለት ይህንን ኃይለ ቃል ተናግሯቸዋል። የቃሉ ባለቤት ቃሉን የተናገረው ጌታችን ኢየሱስ ክርስቶስ ነው። ያደመጡት ደቀ መዛሙርቱ ናቸው። ጸሐፊው ከ12ቱ ደቀ መዛሙርት አንድም ከአራቱ አበይት ወንጌላውያን መካከል አንዱ የሆነው ሐዋርያው ቅዱስ ማቴዎስ ነው። እንግዲህ የሰው ልጅ በማታስቡበት ሰዓት ይመጣልና ብሎ ክርስቶስ ሲናገር የሰው ልጅ ያለው እርሱ ሰው ከሆነች በስጋም በነፍስም ንጽሕት ከሆነች ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስን ነስቶ ፍጹም አምላክ ፍጹም ሰው ሆኖ ተገልጧልና በለበሰው ስጋ ራሱን የሰው ልጅ በማለት ገልጧል። በማታስቡበት ሰዓት ይመጣል ሲል ደግሞ ነገረ ምጽአቱ ነው የሚያመለክተው። እንግዲህ የዚህ ርዕስ ዋናው መሰረታዊ ዓላማ ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያን አስተምሮ እንግዲህ ወርኃ ጳጉሜ የክርስቶስ ነገረ ምጽአትም የሚታሰብበት ስለሆነ ጥቂት ነገር ስለ ምጽአት ለማለት ነው። በእርግጥ ደቀ መዛሙርቱ ከላይ አስቀድመው የጠየቁት ጥያቄ ነበረ። ጌታ ሆይ የመምጣትና የዓለም መጨረሻ መጥፊያ ምልክቱ እንደው ምንድነው ብለው ጥያቄዎችን ጠይቀውታል። በዚህ መሃል ክርስቶስ የተናገራቸው ዋና ዋና አንኳር ቃላቶች አሉ። የመጀመሪያው ሃይማኖታዊ በሆነው ጉዳይ ላይ የተናገራቸው ቃል አለ። ማንም እንዳያስታችሁ ተጠንቀቁ፣ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎችንም ያስታሉ። ብዙ ሐሰተኞች ነቢያት፣ ብዙ ሐሰተኞች መምህራን ይነሳሉ። በእውነት ክርስቶስ ከዚህ አለ ወይም በበረሃ አለ አሊያም ደግሞ ከዚያ አለ ወይም ደግሞ በልፍኝ አለ ቢሏችሁ አትመኑ በማለት ጥብቅ ማስጠንቀቂያን ሰጥቷቸዋል። ኦርቶዶክሳውያን ለጊዜው ይህንን ቃል የተናገረው ክርስቶስ ለደቀ መዛሙርቱ ቢሆንም እስከ ዳግም ምጽአት ላለነው ክርስቲያኖች ለሆነን ለሁላችን ግን ግልጽ የሆነ ቋንቋ ነው። ዛሬ በጣም ብዙዎች በክርስቶስ ኢየሱስ ስም ብዙ ነገር እየተባለ ነው፣ እየተነገረ ነው። እውነት ግን ክርስቶስን በተናገሩት ቃል ልክ ገልጠውታል ወይስ አልገለጠውም? መጽሐፍ ቅዱሱ ራሱ ምስክርነት ይሰጣል። የእውነት ግን የምናመልከው ጌታችን መድኃኒታችን ኢየሱስ ክርስቶስ ማን ነው ስንል እርሱ ዓለም ሳይፈጠር ዘመን ሳይቆጠር ከባህሪ አባቱ እግዚአብሔር አብ ተቀዳሚና ተከታይ ሳይኖረው አንድያ የበኩር ልጁ ሆኖ የተወለደ ይልቁንም ከባህሪ አባቱ እግዚአብሔር አብ ከባህሪ ሕይወቱ እግዚአብሔር መንፈስ ቅዱስ ጋር ህሩይ ትክክል የሆነ የነገስታት ንጉስ። ቅድም ወንድማችን ቢንያም መጀመሪያ አካባቢ አስተውላችሁት ከሆነ እኛ ንጉስ ብቻ እንኳን ብለን አንጠራውም ብሏል። እውነት ነው። ካለም አስቀድሞ ክርስቶስ ኢየሱስ ንጉስ ነው። አዎ፣ ግን የነገስታት ንጉስ ነው። ጌታን ብቻ ብለን አንወስነውም። እርግጥ ነው መጽሐፍ ቅዱስ ኢየሱስ ጌታ ነው ይላል። ጌታ እንደሆነ ብትመሰክር ይላል፣ እንመሰክራለን። ግንሳ የጌቶች ጌታ አምላክ ብቻ አንለውም። አዎ፣ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። አንድ አምላክ። አብ ጌታ ነው፣ ወልድ ጌታ ነው፣ መንፈስ ቅዱስ ጌታ ነው። አንድ ጌታ። አብ ቅዱስ ነው፣ ወልድ ቅዱስ ነው፣ መንፈስ ቅዱስ ቅዱስ ነው። አንድ ቅዱስ። ተመልከቱ፣ አንድ ቅዱስ። ስለዚህ ይህ የእግዚአብሔር አብ የባህሪ ልጅ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ የጌቶች ጌታ፣ የነገስታት ንጉስ፣ የአማልክት አምላክ፣ የኃያላን ኃያል ከሁሉ በላይ ነው። ለስም አጠራሩ ክብርና ምስጋና ይግባውና በዚህ በክርስቶስ ስም ሁሉም እንዲነኝ እንዲያነኝ እያሉ ይነሳሉ። ደግሞ ሐሰተኞች ነቢያት አሉ፣ ሐሰተኞች መምህራን አሉ። እውነት ለመናገር ማን ነው ሰላማዊ የክርስቶስን ቃል እየሰበከ ያለው? ማን ነው ክርስቶስን በክብር እየገለጠው ያለ? እውነት ስለ ክርስቶስ የተጨነቀ ማን ነው? እግዚአብሔር ለሁላችን ልቦና ይስጠን። ግን ሁሉ በሃይማኖቱ ጸንቶ እንዲጠብቅ ክርስቶስ ኢየሱስ ተናግሯል። ሌላው ለደቀ መዛሙርቱ ከተናገረው ነገረ ምጽአቱን በተመለከተ የሰላም እጦት ነው። እባካችሁን በተለይ በተለያየ ዓለም ያላችሁ ትውልደ ኢትዮጵያውያን ባትሆኑም በተለያየ ሀገር ውስጥ ያላችሁ እኛ ከአንዱ ከእግዚአብሔር በአዳም በኩል የተገኘን አንድ ነን። ሁላችንም
በሃይማኖት ልንለያይ እንችላለን፣ በብሔር ልንለያይ እንችላለን፣ በቋንቋ አንዳችን ከአንዳችን የምናወራው ልንለያይ እንችላለን። ግን ፈጣሪያችን አንድ እግዚአብሔር ነው። የሞተልን ቅዱስ ሥጋውን የቆረሰውን ክቡር ደሙን ያፈሰሰው አንድ ጌታ ኢየሱስ ክርስቶስ አለን። ግን ዛሬ እርስ በርስ ሰላም አጥተናል። ስለ ሰላም እጦት ክርስቶስ ተናግሯል። በእውነት ጦርነትና የጦርነት ወሬ ትሰማላችሁ። ህዝብ በህዝብ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል። እርስ በርስ ተላልፈን እንሰጣጣለን። አባት ልጆች ወላጆቻቸውን ለሞት አሳልፈው ይሰጣሉ። ከአመፅ ብዛት የተነሳ በብዙዎች ዘንድ ፍቅር ይቀዘቅዛል አለ። የእውነት ወገኖች ዛሬ ከራሳችን ጋር ሰላም አለን፣ ፍቅር አለን። ባለትዳር ከትዳር አጋሩ ጋር ሰላም አለው፣ ፍቅር አለው። በስራ ገበታ ፍጹም ሰላም፣ ፍቅር አለን። ቤተክርስቲያን የምናገለግል አገልጋዮች እርስ በርስ እንከባበራለን። ሀገርን የሚመሩት ህዝብን የሚያስተዳድሩት መሪዎቻችን እርስ በርስ ሰላም አላቸው፣ ፍቅር አላቸው። አያችሁት? የሰላም እጦት ይሄ መጨረሻው ሰዓት በቃ እውን በዓይናችን እያየን በጆሮአችን እየሰማን ያለነው ትልቅ ችግር ስለሆነ እውነት እላችኋለሁ እኔ በእምነትና በድፍረት ሆኜ አሁን ቤተክርስቲያን ትክክለኛ ነገረ ምጽአቱን አስባ የምትሰብክበት ወቅት ከመሆኑ አንጻር ይህ ጊዜ በእኛ ጊዜ እየታየ እየተሰማን ያለው ነብዩ ኢሳያስ በእርግጥ አስቀድሞ አልቦ ሰላም ለአማጽያን ለክፎች ሰላም የላቸውም ብሏል። እግዚአብሔር ሰላምን ይስጠን። ግን ሁላችንም አማጺ ስለሆነ ነው፣ ሁላችንም ክፎች ስለሆነ ነው፣ ሁላችንም ነፍሰ ገዳዮች ስለሆነ ነው፣ ሁላችንም አመፀኞች ስለሆነ ሰላም አጣን። እስኪ ማን ነው በሰላም ወጥቶ እንደ አፉን ሞልቶ የሚናገር? ማን ነው ደረቱን ነፍቶ የሚሄድ? ማን ነው በህዝብ መካከል እንደ ልቡ የሚመላለስ አለ? በእኛ ዘመን የለም። ሁሉም እኮ እንደሆነ በደን እንደዋሻ በየዋሻ ውስጥ ነው የሚንጎራጎረው። ጨለማን ተገና አድርጎ ነው የሚናገረው ወገኖች። ስለዚህ ፍጹም ሰላም ከኛ ርቋል። እባካችሁን እግዚአብሔር ሰላምን እንዲሰጠን ወደ ልባችን እንዲመልሰን ፈቃዱ ይሁንልን። ሌላው በዚሁ በነገረ ምጽአቱ ላይ አስመልክተን የእግዚአብሔር ቁጣ በምድሪቷ ላይ የተገለጠ ነው። ይህም ለደቀ መዛሙርቱ ከተነገረው አንዱ ነው። ተመልከቱ። በእርግጥ ከኛ ኃጢአት ከኛ በደል የተነሳ ነው ምድር ሰማይ እየተናጋ ያለው የእውነት እንጂ ሰማይና ምድር አጥፍተው አይደለም። እንደውም ቃሌን ሰምቷል ያመፀው ህዝቤ ነው ብሏል እኮ ራሱ እግዚአብሔር በነብዩ ኢሳያስ ላይ አድሮ። ነገር ግን በእኛ ኃጢአት በእኛ በደል በእኛ ህግ መተላለፍ ምክንያት በእኛ የድፍረት ነውር ምክንያት በእውነት በምድሪቷ ላይ ረሃብ ሆኗል፣ ቸነፈር ሆኗል፣ ድርቅ ሆኗል። የምድር መናወጥ የቀላይ ኃይላት መናወጥ ሆኗል። በልዩ ስፍራ ችግር ሁካታ ብቻ ነው የምንሰማው። አያችሁ ማን ነው ይህንን ያመጣው ስንል ሁላችንም እስኪ ራሳችንን እንመልከት። የእውነት ጥፋተኛ ሆነ ነኝ እንበል፣ እንውቀስ። ለምንድን ነው አንዱ ጠግቦ ለሊቱን ሙሉ ሲተፋ ያድራል፣ ሌላው ደግሞ ቁርስ በልቶ ምሳ በማይደግም ሁኔታ አንጀቱ ላይ ተጣብቋል? ወገኖቼ ለምን ይመስላችኋል? አረጋውያን ወላጆቻችን እኛን በማሳረፍ ለእኛ ምክር በመስጠታቸው ጊዜ እነሱ አደባባይ ለልመና ወጥተዋል። አያችሁት ምን ያህል የእግዚአብሔር ቁጣ በምድር ላይ እየተገለጠ እንዳለ? እስኪ የመሬት መንሸራተቱን ተመልከቱት። በዘመናችን የምንሰማውን አውሎ ነፋሱን፣ ሰደድ እሳቱን፣ ጎርፉን፣ ይህ ሁሉ ቁጣ እኮ ነው። በኖህ ዘመን የሰማይ መስኮት ተከፍቶ የጥፋት ዝናብ የዘነበው በህዝቡ ኃጢአት ነው። በአብርሃም ዘመን የሰማይ መስኮት ተከፍቶ እሳት ዲን የዘነበው የሰው አካል የተጠበሰው የተኮማተረው በእኛ ኃጢአት በደል ምክንያት ነው። እባካችሁን እሺ ባለማለታችን ባለመታዘዛችን ምክንያት የዓለም ሰይፍ የዓለም ቁጣ እያገኘን ነው። እግዚአብሔር ልቦና ይስጠን። በየትኛውም ቤተ እምነት ውስጥ ያላችሁ ሆኖ ብያችኋለሁ። ግን የእግዚአብሔር ቁጣ በምድሪቷ ላይ እየታየ ስለሆነ እንመለስ፣ ወደ እግዚአብሔር እንቅረብ። ጌታ ሆይ ይቅር በለን ብለን እንለምነው። ሌላው ምንድነው? እውነተኞቹ አገልጋዮች መከራ እንደሚደርስባቸው ነው ክርስቶስ ኢየሱስ የተናገረው። በእርግጥ ቤተክርስቲያን ትናንትም ዛሬም ወደፊትም አነ ውእቱ ፍኖተ ጽድቅ ወሕይወት ያለውን ክርስቶስ ኢየሱስን ትሰብካለች።
ነግ በኪዳን ቀን በቅዳሴው ሰርክ በጉባኤው ሌሊት በሰዓታቱ በማህሌቱ ቤተ ክርስቲያን ስለ ክርስቶስ ሳትሰብክ ሳትናገር የቆየችበት ያለፈችበት አንድም ጊዜ ወቅት የለም። እባካችሁ በተለያየ ቤተ እምነት ውስጥ ያላችሁ ነገረ ቅዱሳንንም ብናነሳ በእነሱ ላይ ያለው ስራ ነው የሰራ እግዚአብሔር ነው። ይህንን እመኑ። ምን አለ የትናንትናውን ቅዱሳን አባቶቻችንን ገፍተን እንደው አያስታርቁም አያማልዱም እንዳያደርጉም ብለን ራሳችን እኮ ነው እንጸልይላችሁ ነው እናድናችሁ እንፈውሳችሁ እኮ እንላለን አይደል እንዴ? ታዲያ ለምን ልቦና አጣን ወገኖቼ? እውነተኞቹ የእውነት መከራ እየደረሰባቸው ነው። ዛሬ እየተሰደዱ ነው ያሉት፣ በድንጋይ እየተወገሩ ነው ያሉት፣ በወይን እየተጣሉ ነው ያሉት፣ በእሳት እየተቃጠሉ ነው ያሉት፣ የግፍ መከራና ስቃይ እየተቀበሉ ነው ያሉት። በእርግጥ አስቀድሞ ብርሃነ ዓለም ቅዱስ ጳውሎስ ተናግሯል። ከክርስቶስ ፍቅር ማን ይለየኛል አለ። መከራ፣ ችግር፣ ስቃይ፣ ረሃብ፣ ጥም፣ ስደት፣ ሰይፍ ምንድን ነው አለ። የእውነት ምን ይለየናል? ምንም። ሞት እንደሆነ አይቀርም። ያለን መከራና ስቃይ ግድ ነው። ደግሞ እውነትን ሰብከን ምን አለ መከራና ስቃይስ ብንቀበል። ነፍስ እያጠፋ እጆቹ በደንብ እየታጠቡ የሚሞታል አይደል እንዴ? ሲጠጣ በአልኮል ተደግፎ የሚሞታል አይደል እንዴ? ጊዜያዊ ትዕግስት አጥቶ የወንድሙን አካል በጩቤ በሳንጃ ዘልዝሎ የሚሞታል አይደል እንዴ? እግዚአብሔር ልቦና ይስጠን። እባካችሁን እናስተውል። ማን ይለየናል አለ ቅዱስ ጳውሎስ በሮማ አደባባይ እንግዲህ በ67 ዓመተ ምህረት በኔሮ ቄሳር ዘመነ መንግስት አንገቱ ተቀልቷል። እርግጥ አስቀድሞ ሆኖም ለፊልጵስዩስ ክርስቲያኖች በጻፈው መልእክቱ ምዕራፍ 4:13 ላይ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ አለ። በቃ በእምነትና በድፍረት ሆኖ። ስለዚህ እውነተኞች አገልጋዮች መከራ ስለሚደርስባቸው ስለሚሰቃዩ ክርስቶስ ይህንን አስረግጦ ተናገረ። ግን እሳ መጨረሻ ላይ የእውነት እስከ መጨረሻው የሚጸና ደግሞ እርሱ ምን ይሆናል? ይድናል። እስከ መጨረሻው የሚጸና ክርስትናን ጀምሮ ማቆም አይደለም። ትናንት ቤተ ክርስቲያን አገልጋይ ነበርኩኝ፣ ትናንት ሰንበት ተማሪ ነበርኩኝ፣ ወላጆቼ እነክሌ ናቸው አይደለም። ቁም ነገሩ ጀምሮ ማቆም አይደለም። እንደ ዴማስ መመለስ አይደለም። እስከ መጨረሻው ድረስ ማኅተቤን አልበጥስም፣ ሃይማኖቴን አልክድም መታመን። እርግጥ ነው ስጋችን ሊቆረስ፣ አጥንታችን ሊከሰከስ፣ ደማችን ሊፈስ ይችላል። ልንራብ ልንጠማ እንችላለን፣ የእውነት እንችላለን። ነገር ግን እስከ መጨረሻው የሚጸና ይናልማልና በእምነት ያላችሁ እምነታችሁን አጽንታችሁ ያዙ። በእምነት የሌላችሁና ደግሞ እኔ ባመንኩበት እምነት ትክክል ነኝ ብላችሁ ደግሞ የምታስቡ በእውነት በፍቅር ቃል መግባባት ይቻላል፣ መነጋገር ይቻላል። ማንም በወንድሙ ክፉን ነገር ሳያስብ ወንጌል እንዲህ ይላል ብሎ እያስረገጠ እንዲህ ይላል ብሎ እያስረገጠ። ስለዚህ ይህን እንድናደርግ የእግዚአብሔር ፈቃድ ነው። መጨረሻ ላይ አሁን እንግዲህ የሰው ልጅ በማታስቡበት ሰዓት ይመጣል ብሎ ክርስቶስ ተናግሯል። የእውነት ጌታችን መድኃኒታችን ኢየሱስ ክርስቶስ በኖህ ዘመን ለጥፋት እንደመጣው ውሃ ወይም ደግሞ አንድ የሰውን ቤት የሚሰረስር ማጅራት የሚመታ ሌባ ድንገት እንደሚመጣ እርሱም እንዲሁ ድንገት ይመጣል። ግን ክርስቶስ ኢየሱስ ድንገት ሲመጣ እንደ መጀመሪያው አመጣጥ ደካማውን የሰውን ስጋ ባህሪው ገንዘቡ አድርጎ ነው አይደለም። በግርማው ይመጣል፣ በመለኮቱ ይመጣል፣ በስልጣኑ ይመጣል። ያኔ እሳት በፊቱ ይነዳል። በቅዱሳን መላእክት በጻድቃን ሰማዕታት ታጅቦ ይመጣል። ወገኖቼ ሰማይና ምድር እንደ ብርሃን ይጠቀለላሉ፣ እንደ ጉም ተነው እንደ ጭስ በነው ይጠፋሉ። የአዳም ዘር በሙሉ ወንድ የ30 ዓመት ጎልማሳ፣ ሴቶች እህቶች የ15 ዓመት ብላቴና ሆነው በፊቱ ይነሳሉ። በእውነት የአብ አካላዊ ቃል ጌታችን መድኃኒታችን ኢየሱስ ክርስቶስን ያዩታል። የወጉት ሁሉ ያዩታል። ከዚያስ አንበሳ የደቀቀው፣ ነፋስ የበተነው፣ ውሃ የወሰደው፣ ከእናቱ ማኅፀን በፅንስ መልክ የወረደው፣ እድሜ ጠግቦ የሞተው ሁሉም በፊቱ ይቆማል፣ ይነሳል። መልካም ሰርተን እንደሆነ የእውነት በቀኙ እንቆማለን። ክፉ አድርገንም እንደሆነ አሁን በግራው እንቆማለን። መልካም ሰርተን እንደሆነ እናንተ የአባቴ ብሩካን
ዓለም ከመፈጠሩ አስቀድሞ የተዘጋጀውን መንግስቴን ውረሱ ይላል። ደግሞ ክፉ አድርገን ከሆነ ትሉ የማያንቀላፋ እሳቱ የማይጠፋ ገሃነመ እሳት ወግዱ ከፊት ያላውቃችሁም ይላል። እግዚአብሔር ከዚህ ድምፅ ይሰውረን። ግን አባቶቼ፣ እናቶቼ፣ እህት ወንድሞቼ በየትኛውም ቤተ እምነት ውስጥ ያላችሁ ክርስቶስ ኢየሱስ የእውነት ዳግም ለፍርድ ወደዚህ ዓለም ይመጣል። ምን ይዘን በፊቱ እንጠብቀው? በዛሬ ሌሊት ቢመጣ ምን ይዘን እንጠብቅ? ትምህርቴን ጨርሻለሁ። ምን ይዘን እንጠብቀው? አሁን አሮጌ ዓመት ብለን አሳልፈን አዲስ ዓመት ብለን እንቀበል ተዘጋጅተናል። ምን ይዘን? ዘመኑ ሲለወጥ፣ ቁጥሩ ሲለወጥ እኛ አብረን ተለውጠናል። ልቦናችን ውስጥ የተቋጠረው ቂም በቀል ወጥቷል። ይሄ ብሔርተኝነቱ፣ ዘረኝነቱ፣ ጎጠኝነቱ ከእኛ እውነት ፍጹም ተወግዷል። ወንድም ማሳደዱን አቁሟል። በጥላቻ አይን የምንተያየውን ትተናል። ደግሞስ በኃጢአት የረከሰው ሰውነታችን ጫት በመቃም፣ ሲጋራ በማጨስ፣ መጠጥ በመጠጥ፣ ዝሙት በመፈጸም የቆሸሸው ሰውነታችን በንስሐ ሳሙና ታጥቧል። በቅዱስ ሥጋው በክቡር ደሙ ታትሟል። ወይስ እንዲሁ ነው የምንለወጠው? ጊዜውን የምንሻገረው? ደግሞስ እስከ መቼ እየተነቃቀፍን? እስከ መቼ ሁላችንም እንደው አንዱ እንኳን በመልካም ጎኑ ተቀብሎ የጠፋውን ወንድሙን ለማቅረብ ለምን ጥረት አያደርግም? ሁሌ ትችት፣ ሁሌ ነቀፋ፣ ሁሌ ስድብ። ወገኖቼ እባካችሁን ይብቃን። እግዚአብሔር የፍቅር አምላክ ነው። ፍቅሩን እስከ መስቀል ድረስ ተጉዞ አሳይቶናል። 14 ምዕራፍ ያህል ከሪቶስጥራ እስከ ቀራንዮ ድረስ እርጥብ የእንጨት መስቀል ተሸክሞ ጎንበስ ቀና ብሏል ስለኛ ሲል። የእውነት ቅዱስ ሥጋውን ቆርሷል፣ ክቡር ደሙን አፍስሷል። ወገኖቼ በመስቀል ላይ በጦር እንኳን ሲወጉት ቀና ብሎ ለባህሪ አባቱ እግዚአብሔር አብ ልጆቼ የሚያደርጉትን አያውቁምና ይቅር በላቸው ብሎ ለምኗል። እባካችሁን እርስ በርስ ይቅር እንባባል። ክርስቶስ ኢየሱስ ዳግም ለፍርድ ይመጣል። እርስ በርስ እንሸካከም። ክርስቶስ ኢየሱስ ዳግም ለፍርድ ይመጣል። እርስ በርስ የጎደለውን አንዱ ለአንዱ ይሙላ፣ የወደቀውን ያንሳ። ክርስቶስ ኢየሱስ ዳግም ለፍርድ ይመጣል። ምን ሰርተን በፊቱ እንቁ? ምን ይዘን በፊቱ እንቁ? ስለዚህ የሰው ልጅ በማታሰቡበት ሰዓት ይመጣል እንዳለ አሁን የመምጫው ሰዓት ስለሆነ ይኸው የመንግስቱ ወንጌል በዓለም ሁሉ የተሰበከ ይኸው ፕላትፎርሙ ባዘጋጀው ቴክኖሎጂም መነጋገሪያ ሆኗልና እግዚአብሔር ለሁላችን አስተዋይ ልቦና እንዲያድለን ቅዱስ ፈቃዱ ይሁንልን። ታናሽ መሆኑ ወንድማችሁ ብዙ መምህራን፣ አገልጋዮች ቤተክርስቲያን በሰጠቻቸው እውቀት ነገሮችን አስፍተው አምልተው አርቅቀው መናገር የሚችሉ ባሉበት ያው ስለደከመኝ ለመውጣት በየነ ትንሽ ደቂቃ የወሰድኩባችሁ፣ ነገር ግን እግዚአብሔር በፍቅር ተናግሮናል። የተናገረንን በመልካም ጎኑ እንውሰደው። ደግሞ አይመችም ብለን በጆሮአችን የቆረቆረውን ደግሞ እንተውና እንጸልይበት። ከዛ ውጪ ሀገራችን ኢትዮጵያ ተዋህዶነታችንን ፍጹም ሰላም ያድርግልን። በየጥሻው በየበረሃ ውስጥ አካላቸው እንደ ቅጠል እየረገፉ ያሉ ወገኖቻችንን እግዚአብሔር ነፍሳቸውን ይማርልን። በየሆስፒታሉ በየጸበሉ በየድሳሳው ጎጆ በደዌ ዳኛ በአልጋ ቁራኛ ወድቀው የእግዚአብሔርን የምሕረት እጅ የሚናፍቁትን ሁሉ እግዚአብሔር በቸርነቱ ይማርልን። ስራ ላጡት ሁሉ የእስራኤል አምላክ ቅዱስ እግዚአብሔር ወጥተው የሚገቡበት ከሌማታቸው እንጀራ ቆርሰው የሚበሉበትን የስራ ገበታቸውን ይክፈትልን። ሰላም ላጣን ለሁላችን ፍጹም ሰላምን ይስጠን። ምድሪቷ አኬል ዳማ ከመሆኗ በፊት እግዚአብሔር በቸርነቱ ለሁላችን አስተዋይ ልቦና ይስጠን፣ ይታደገን። በፍቅር እያገለገሉ ላሉት አገልጋይ ወንድሞቻችን እግዚአብሔር ብርታቱን ይስጥልን። ክቡር ወንድማችን እጅግ በጣም አመሰግናለሁ፣ አከብራለሁ፣ ወድሃለሁ። ለሁላችሁ መልካም አዲስ ዓመት ይሁንላችሁ። እኔ ባጎደልኩ የአብርሃሙ ሥላሴ ይሙት። እግዚአብሔር ይስጥልኝ። ቃልዎት ያሰማልን። በእውነት መምህር ቃልዎት ያሰማልን። እናመሰግናለን። እንግዲህ ሌላም ጊዜ እየመጡ እንዲያስተምሩን በፍጹም ትህትና እንጠይቃለን። ከልብ እናመሰግናለን። ቃልዎት ያሰማልን መምህር። እሺ፣ እግዚአብሔር ይስጥልን። ለሁላችሁም የተባረከ ያዕቆብ ሌሊት ይሁንላችሁ። ያው በሳምንት 2 ቀን ነው
ዘወትር ረቡዕና አርብ እኔ ቤት ማታ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ተኩል እስከ 4 ሰዓት መርሃ ግብር ያለው የምትችሉ ሰዎች ምናልባት ጊዜው ካላችሁ ከቻላችሁ ሌሎች ቦታ ጉባኤ ከሌላችሁ መታችሁ አገልግሎቱን መሳተፍ ትችላላችሁ። መንፈሳዊ መልእክቴ ነው። እግዚአብሔር ይስጥልኝ። እሺ እናመሰግናለን። ከልብ እናከብሮታለን። ቴንኪው እናመሰግናለን። ቃልዎት ያሰማልን። እንግዲህ ዲያቆን የማንን እያስወጣው እያስገባው ነው ኔትወርኩና God is my everything 25 ጤና ይስጥልን። ማን እንበል? አይሰማም? እሺ ጤና ይስጥልን። ወልደ ሚካኤል እባላለሁ። ከየት ነው? ከአዲስ አበባ። እሺ ከየት ቤተ እምነት? ከኦርቶዶክስ። እሺ የት ደብር ኖት? ቦሌ አርሴማና ገብርኤል። እሺ እንግዲህ መምህራኖችን ነው እየጋበዝን ያለ ነው። ዛሬ ዝማሬ ቀን ነው። ምናልባት አገልጋይ ኖት? አይ እኔ እምነቱን የምወድ እምነቱን ማከብር የእምነቱ ተከታይ ነኝ። ችግር የለውም። ያው ዝም አንዳንድ የታዘብኩትን ነገር ለመናገር ካልሆነ በስተቀር እኔ እውቀት የሌለኝ ታናሽ ሰው ነኝ። ችግር የለም። እንግዲህ ሐሳብ ካሉት በውስጥ ይጠቁሙን። ዛሬ ዝማሬ ቀን ስለሆነ ጊዜውን ወደ ዝማሬ ለማድላት ነው። እሺ እግዚአብሔር ይስጥልን። መልካም ምሽት ይሁን። አሜን። መጀመር ይችላሉ ሊቀ ዲያቆን የማነ? እሺ እንዴት ነው አላችሁ? እንዴት አመሻችሁ? ለየሰዓት አቆጣጠራችን ለኃያሉ ለቅዱስ ሩፋኤል ዓመታዊ ክብረ በዓል እንኳን አደረሳችሁ። ድምጽ ይሰማል? ቆንጆ ነው። ቀጥል ከዲያቆናት። ቀዋመያ ለነፍሳት ሞንቶ ሊቃናት ኡራኤል ወሩፋኤል ቀባመያ ለነፍሳት ሞንቶ ሊቃናት ኡራኤል ወሩፋኤል ይትፌነው ለሳ አይለ
ይትፌነው ለሳዕድ እምኀበ ዝያዶ ይትፌነው ለሳዕድ ይትፌነው ለሳዕድ እምኀበ ዝያሎ ናና ሩፋኤል ና ወደኛ ናና ሩፋኤል ና ወደኛ ምሕረት ከአምላክ ለምንልን ለኛ ናና ሩፋኤል ና ወደኛ ናና ሩፋኤል ና ወደኛ ምሕረት ከአምላክ ለምንልን ለኛ ፈታሄ ማኅፀን ሩፋኤል ና ለጭንቅ ደራሽ ሩፋኤል ና ድርሳን ለሚያዝር ሩፋኤል ና በደዌ ፈዋሽ ሩፋኤል ና እንዳበራህለ ሩፋኤል ና የጦቢትን ዓይንህ ሩፋኤል ና የእኛንም አብራለ ሩፋኤል ና ፈጥነ አብራልን ሩፋኤል ና ናና ሩፋኤል ና ወደኛ ናና ሩፋኤል ና ወደኛ ምሕረት ከአምላክ ለምንልን ለኛ ናና ሩፋኤል ና ወደኛ ናና ሩፋኤል ና ወደኛ ምሕረት ከአምላክ ለምንልን ለኛ ናና ሚካኤል ና ወደኛ ናና ሚካኤል ና ወደኛ ምሕረት ከአምላክ ለምንልን ለኛ የባሕራን ደብዳቤ ሩፋኤል ና የሞቱን ደብዳቤ ሚካኤል ና አንተ ስትለውጠው ሚካኤል ና ተደሰተ ልቤ ሚካኤል ና ሚካኤል መሪነ ሚካኤል ና ሊቀ መላእክት ሚካኤል ና ናና ሚካኤል ና ወደኛ ናና ሚካኤል ና ወደኛ ምን ተፈጠረ ዶክተር ቢኒ? ሄሎ። አቤት ዶክተር ይሰማኛል። ቢኒ አይሰማም? ወረድ አይ ቲንክ ሪፖርት አለ መሰለኝ ቢኒ ጋር እና ሊቀ ዲያቆናትን አስወርደ። ኦኬ እባካችሁ እስቲ ይህንን ፕሮግራም ያው እንደምታዩት ብዙ ፈተና እየገጠመ ነው። ስለዚህ ከኛ የሚጠበቀው እንግዲህ ደብል ታፕ ማድረግ። መጣህ ቢኒ?
ሩፋኤል ኮፒሊንግ ይደረግ። ኮፒሊንጉ ከፍ ይበልማ 10 ሺህ እስካሁን አልሞላም። የኔ ያህል ሰዓት ተቀምጠ ኮፒሊንጉ ከፍ ይበል። ዳቆንም ያው አወረደው። ኮፒሊንጉን ከፍ አድርጉትማ፣ ከፍ እናድርገው። 360 ሰው አለ። 10 ቢያደርግ ብዙ ነው። ኮፒሊንግ ተልተሎ ይደረግ። ታፕታፑ ከፍ ይበል። ኮፒሊንጉ ቢኒ አትሰማም። በሉ እናንተ ተረዳዱና ኮፒሊንጉን በጣም ከፍ አስደርጉ። እንደዚህ እያለን ከተመለሱ እናስገባቸዋለን። ከዛ በኋላ ዳቆን እስከሚመለስ ሌላ ሰው መጋጠል ፍቅርም አለች። እንዲህ እያለን እንቀጥላለን። በጣም ኮፒሊንግ አድርጉ። ደብድቡኝ እኔን፣ እነሱ በስድብ እናንተ ደግሞ በፍቅር። ያው እንዳትጎዱኝ ፊቴን ላጥፋ። ኮፒሊንግ እየተደረገ አንዳቸው ይዘምሩ። ቢኒ ካሉት ከላይ ካሉት ስማሪያን ዳቆን ስላወረዳቸው ኩሪ ተዘጋጅና አንቺ ዘምሪ። እሺ በድጋሚ የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ቆያችሁ? እግዚአብሔር ይመስገን ብያለሁ። አሜን። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በስላሴ ስም አብረን እንዘምራለን። ቸርነት ነው ያደረሰኝ እስከ ዛሬ፣ ቸርነት ነው የጠበቀኝ እስከ ዛሬ። ላመስግንህ የኔ ጌታ በዝማሬ፣ ላመስግንህ የኔ ጌታ በዝማሬ። ቸርነት ነው ያደረሰኝ እስከ ዛሬ፣ ቸርነት ነው የጠበቀኝ እስከ ዛሬ። ላመስግንህ የኔ ጌታ በዝማሬ፣ ላመስግንህ የኔ ጌታ በዝማሬ። መክሊቴን ቀብሬ ባሳዝን፣ መብራቴንም ይዤ ባልጠብቅ፣ በታላቅ ይቅርታ እንዳትረሳኝ በፍቅር ጎብኝተ ከሞት አውጣኝ። ከቤትህ ርቄ መች ጠገብኩኝ፣ በረሃብ በርዛት ተቸገርኩኝ። አምናለሁ አምላኬ እንድትምረኝ፣ ለይቅርታ መጣው ተቀበለኝ። ቸርነት ነው ያደረሰኝ እስከ ዛሬ፣ ቸርነት ነው የጠበቀኝ እስከ ዛሬ። ላመስግንህ የኔ ጌታ በዝማሬ፣ ላመስግንህ የኔ ጌታ በዝማሬ። አንዳች እንደሌለኝ አውቀዋለሁ፣ ባንተ ቸርነት ግን እመካለሁ። አንተ ከጠበከኝ በሕይወቴ ቅጥሬ አይደፈርም መድኃኒቴ።
በመቅደስ ቆሜ ለመዘመር ስራህን ለትውልድ ለመመስከር እኔ ማነኝ ብዬ አስባለሁ አምላክ ቸርነትህን አደንቃለሁ ቸርነት ነው ያደረሰኝ እስከ ዛሬ ቸርነት ነው የጠበቀኝ እስከ ዛሬ ላመስግንህ የኔ ጌታ በዝማሬ ላመስግንህ የኔ ጌታ በዝማሬ አንዳች እንደሌለኝ አውቀዋለሁ ባንተ ቸርነት ግን እመካለሁ የከበደው ሸክሜም ይቀለኛል ይቅርታ ለባሪያ ይደርሰኛል የኔን ስራ ተወው ተግባሬን የመስቀሉን ነገር መርሳቴን አዜሜን አንስተህ አንተን ልየ ኢየሱስ ክርስቶስ አምላኬን ቸርነት ነው ያደረሰኝ እስከ ዛሬ ቸርነት ነው የጠበቀኝ እስከ ዛሬ ላመስግንህ የኔ ጌታ በዝማሬ ላመስግንህ የኔ ጌታ በዝማሬ በምድራዊ ህይወት በፈተና ቦታ በምድራዊ ህይወት በፈተና ቦታ ማርያም ትጠብቀን እጆቿን ዘርግታ ድንግል ትጠብቀን እጆቿን ዘርግታ ማርያም ትጠብቀን እጆቿን ዘርግታ ድንግል ትጠብቀን እጆቿን ዘርግታ በምድራዊ ህይወት በፈተና ወይ ብሎን ነበር እና ለዛ ነበር በውስጥ የደወልኩት ተብሎ ቀድሜ አወይ ብሎ ነበር ሆስታ ወይ ሲለኝ ነበር እንትን ያልኩትና ያወረደ እንደዛ ነው ተራቀ ስትል አወረደን ዶክተርን ግን ባንግላዴሽ ይመስለኛል የጣለው አረጋድመን ነበር በቃ እንትን ያልኩኝ ምልክት ሲሰጠኝ በቃ ወይ የሚል ነገር ሰጠኝና እንደሚያወርድን ከ5 ደቂቃ በኋላ እርግጠኛ ነበር ያንተን ካንተን አጠፋው ታውቃለህ ፕሮፋይልህ ወዲያው ነው ያጠፋብን በጣም ዶክተር ከባንግላዴሽ እየደወለ ነው አስገባቸው አካባቢ ይፋት ይወጣለች ለስሚለው ሰው ገና ሳይሆን እንትን ወጥቶ ሳያልቅ ነው እንትን የተመለስከው እንጂ ነቢያት የተነበዩብን ትንቢት እንዴት ነው ተግባራዊ ሊሆንብን ነው መሰለኝ የምን ሟርተኞች ጠንቋዮች ነቢያት ስለ በንግግር እኮ ስለማይገለጥ ነው ኮቴሽን ማርክ አለው ከግራና ከቀኝ በኮቴሽን ማርክ ያኛው ያሽሙሩ ነው ትክክለኛው ነቢያት ነው ኮቴሽን ማርኩ አባዮቹ ኮቴሽን ማርኩ ሲገባ ይለወጣል አባዮቹ ኮፒ ሊንክ ሼር አድርጉ ታቸውን እኔ እከታተላለሁ ቢኒዬ ኮፒ ሊንኩ ራሱ በፊቱን የቀጠለው አልጠፋም ደስ የሚለው አልጠፋም 12000 ኦኬ አዎ ባለው ነው ፓውዝ እንዳረገው ነው የተመለሰው ያወረደን እኮ እሷ ወይ ሆኖ ነው እንጂ ሪፖርቱ አይደለም ያወረደን እሱን አውርዶት እኮ አወረደን በራሱ ጊዜ እንትን እኔን እኮ አውርዶኝ እኮ ነው እሱን አውርዶት እኮ ነው
እስቲ ሲስተር ስትዘምርበት ይርቃል። ሲስተር አለሽ በምድራዊ ህይወት እያለች እየዘመረችልን ያቆረጠ እያልሽ ቀጥይ። እሺ በምድራዊ ህይወት በፈተና ቦታ በምድራዊ ህይወት በፈተና ቦታ ማርያም ትጠብቀን እጆቿን ዘርግታ ድንግል ትጠብቀን እጆቿን ዘርግታ ማርያም ትጠብቀን እጆቿን ዘርግታ ድንግል ትጠብቀን እጆቿን ዘርግታ አውደ ዓመት ለባርኮ አውደ ዓመት ለባርኮ አውደ ዓመት ንኢ ማርያም ለምህረት ወሳይል ንኢ ማርያም ለምህረት ወሳይል ንኢ ማርያም ለምህረት ወሳይል ንኢ ማርያም ለምህረት ወሳይል አውደ ዓመት ለባርኮ አውደ ዓመት ለባርኮ አውደ ዓመት ንኢ ማርያም ለምህረት ወሳይል ንኢ ማርያም ለምህረት ወሳይል ንኢ ማርያም ለምህረት ወሳይል ንኢ ማርያም ለምህረት ወሳይል ሊቀ መላእክት ሩፋኤል 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 ሊቀ መላእክት ፈታይ ማይፀን ሩፋኤል 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 ፈታይ ማይፀን ትንሣኤሽን ያሳየን ትንሣኤሽን ያሳየን ውዲቷ ኢትዮጵያ ሀገረ እግዚአብሔር ትንሣኤሽን ያሳየን ውዲቷ ኢትዮጵያ
ሀገረ እግዚአብሔር ትንሣኤሽን ያሳየን ትንሣኤሽን ያሳየን ያሳየን አሜን ትንሣኤሽን ያሳየን ያሳየን ውዲቷ ኦርቶዶክስ ሀገረ እግዚአብሔር ትንሣኤሽን ያሳየን ውዲቷ ተዋሕዶ ሀገረ እግዚአብሔር ትንሣኤሽን ያሳየን። ዝማሬያችን ይቀበልልን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ዝማሬ መላእክት ያሰማልን። ዝማሬ መላእክት ያሰማልን። እሺ ዘማሪት ፍቅር አለሽ? አለው ቢኒዬ። እሺ መቀጠል ትችላለሽ። እንግዲህ ዝማሬ ቀን ስለሆነ ከዛ ከትንሽ ደቂቃ በኋላ ደግሞ እድል ሰጣለሁ ለሌሎች ጥያቄ ላላቸው ጥያቄውን ተመርኩዘን ደግሞ መልስ የሚሰጥበት ይሆናል። ቶሎ ቶሎ በሉ። እንግዲህ ሪፖርት በጣም በነገራችን ላይ ብሩክ የሚባለውን ቆይ ሰው አንዴ እስኪ ላስገባው። ብሩክ በቪዲዮ የሚገባ ከሆነ ማለት ነው። እዚህ የሚዞር አለ ብሩክ። እሺ ብሩክ 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 ቀልቤሳ ቪዲዮ ክፈት። ብሩክ ቀልቤሳ ሚውት ነህ። ቪዲዮ ክፈት። ቪዲዮ መክፈት አልችልም። እንደዚህ ማውራት እችላለሁ። ቪዲዮ ለምን አትከፍትም? ምክንያቱም ስለማልፈልግ። እሺ አንዴ ሚውት አርግ። እሺ ሚውት ራስ አርግ። እሺ ኮማንድ ፖስት ብሩክ ቀልቤሳን ሲያውጡልኝ በቪዲዮ ምን ታዲያ ምን ታፍራለህ እንዴ? ላበል ነው የመጣው። ቶሎ በሉ። እኔ እንኳን እንዳንተ ላበል ነው የመጣው። ቆይ ቻለው እንግዲህ ምን ታዲያ እዚህ ትዞራለህ? እውነት ካለ ማትፈራ ከሆነ በአደባባይ መገለጥ ነው። እሺ አምጦ አለ ወጥቷል። አይ አምጣው ቪዲዮ ፎቶ አለ። ጎዳ አበል ቆመ እንዴ? አበሉ ቆመ መሰለኝ አሁን በቲክቶክ አንተ በዘረኝነት ነቀርሳ የተረዳክ ዝም ብለህ ዘመንን በቃ ሐሰተኞችን እንዳደነቅ ትኖራለህ። በፍቅር እየዘመር የለን ፈሪ በድንግል ደስ
ላሸጋገረን ኑ በእግዚአብሔር ኑ በድንግል ደስ ይበለን ኑ በእግዚአብሔር ኑ በድንግል ደስ ይበለን የሰማዩን መንግሥት ርስቱን ለሰጠን ከጨለማ አውጥቶ ብርሃንን ላሳየን ለዚህ ድንቅ ውለታው ምስጋና ያንሰዋል እርሱ ደስ ይበለን ክብር ይገባል ኑ በእግዚአብሔር ደስ ይበለን ደስ ይበለን ኑ በእግዚአብሔር ደስ ይበለን ደስ ይበለን ለታላቁ ክብር ለዚህ ላበቃን ከሞት ወደ ሕይወት ላሸጋገረን ኑ በእግዚአብሔር ኑ በድንግል ደስ ይበለን ኑ በእግዚአብሔር ኑ በድንግል ደስ ይበለን ከዓለት የፈለቀ ውሃ ጠጥተናል ሰማያዊ መና አምላክ መግቦናል ፍቅር የበዛ ነው መልክ ለጌታ ስንዴና መስግነው ከጧት እስከ ማታ ኑ በእግዚአብሔር ደስ ይበለን ደስ ይበለን ኑ በእግዚአብሔር ደስ ይበለን ደስ ይበለን ለታላቁ ክብር ለዚህ ላበቃን ከሞት ወደ ሕይወት ላሸጋገረን ኑ በእግዚአብሔር ኑ በድንግል ደስ ይበለን ኑ በእግዚአብሔር ኑ በድንግል ያንተ ቤት እኔ ያንተ ፊት ዶልፊን ተገዛ። በጉ እየሰማኝ ነው ነገራችን ላይ ከስር ማለት ነው። ትበለጥጋለህ ምን ትላለህ እየተባለ እየከሰረ ራይድ ተጠቃሚ ሆነ። በደንብ ስሙ። ከዛ በኋላ ሊመለስ በጋሻው አጀስት ተደረገ። እኔ በደንብ አውቃለሁ እመለሳለሁ ብሎ ስለከሰር ከተመልሰ የኦርቶዶክስ ሰባኪ ትሆናለህ እናያለን። የአባቶች ስልጣን ስለሆነ ማለት ነው። ከዛ ሊመለስ ተብሎ አንድ ቀጠሮ ላይ አንድ አባት ቀሩ ሳይችሉ። ከዛ በጋሻው ታስሮ የሆነ ቦታ ሄደ። ዝቃላችሁ መንግስት ነው ወሰደው። ሲመለስ ግን ሚሊኒየም አዳራሽ ፕሮግራም ተዘጋጀለት። እኔ አንዱ ልንገራችሁ፣ እኔ ውሸት አልወድም። እንዳልኳችሁ ነገ ሊሄድ ይችላለሁ። ውሸት አልወድም። አብይ በቤተ መንግስት በሰበሰበን ጊዜ አንድ ግልጽ ነገር ነበር የነገረን እኛ ፕሮቴስታንቶችን። ያኔ ከክፍለ ሀገርም ከአዲስ አበባ ዙሪያም ከአዲስ አበባም ያሉ ጴንጤዎችን በጠቅላላ አምጡና ከተማውን አጨናንቋት፣ ፍቃድ እንድሰጣችሁ በጥብጡ ከተማውን አለ። ይኸው እግዚአብሔር ፊት ሆኜ ነው የምነግራችሁ። እግዚአብሔር ፊት ሆኜ ነው የምነግራችሁ። በምንም አምጡ። ልክ እሬቻው ላይ እንደሚደረገው ማለት ነው። በእሬቻው ትዝ ካላችሁ እንደዚህ በእስልምናም ከሌላ ቦታ የሚመጡ ሰዎች ይታያሉ። ግን የተባለው ግልጽ ነው። አምጡና ሚሊኒየም አዳራሽ ላይ እንዲያርጉ ሲባል የዛን ቀን ያቀጠሩ ሚስ የተደረገውን ነገር ልንገራችሁ። ቃለ ሕይወትና መካነ ኢየሱስ አንድ ነገር ተናገሩ። እኛ ህዝባችንን ሳናማክር የምንወስነው፣ ምክንያቱም በቃለ ሕይወትና በሙሉ ወንጌል የበላይ አካል ህዝቡ ነው። ህዝቡን ሳያማክሩ የሚመጣ ነገር የለም። የሚወስኑት ውሳኔ የለም ቄሶቹ። ስለዚህ ያ ቀጠሮ አሙና በጥበጡ ከተማውን እውነት ይኸው እግዚአብሔር ፊቶኛ ነው የምናገሩ አውኩ። ከዛ በኋላ እኔ ፍቃድ እሰጣችኋለሁ፣ እንደ ሃይማኖት እንድትቆጠሩ አደርጋችኋለሁ አለ።